ሰላም ለእናንተ ይሁን ውድ ጓደኞቼ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ምስራቅ ነኝ፣ ተመልሼ መጥቻለሁ። ዛሬ እንግዲህ ሼር ማደርገው ነገር ከናንተ ጋር ከትንሽ ቀናቶች በፊት ነበር ላመጣው የነበረው ትንሽ ቢዚ ሆኜ ነው። ያጋጠመኝ ምንድነው ልክ ሃሎዊን ሊደርስ 2 ቀን ሲቀረው በቤቴ እየጸለይኩ ቃል እያነበብኩኝ መንፈስ ቅዱስ እንድወጣ አዘዘኝ ማለት ነው። ልክ ከቤቴ የአንድ 10 ደቂቃ ድራይቭ የሚሆን መንገድ ሄድጄ ሾፒንግ ሴንተር አለ፣ መለስተኛ ሾፒንግ ሴንተር፣ ወደዛ እንዲሄድ ስፔሲፊክሊ እዛ ሾፒንግ ሴንተር እንዲሄድ ጌታ ልቤን ሞላው ማለት ነው። እና አሁን በቃ በቅርብ ጊዜ የዚህ አይነት አገልግሎት ነው በእውነት እያገለገልኩ ያለሁት። ጌታ ተነሺ ይለኛል፣ እንትና ቤት ሂጂ ይለኛል፣ እንትና ሱቅ ሂጂ ይለኛል፣ ሬስቶራንቶች፣ ኮፊ ሾፕ፣ የተለያየ በቃ ልክ ሲሄድ ግን የማገኘው ምንድነው እግዚአብሔር የቀጠራቸውን ሰዎች፣ እግዚአብሔር ያዘጋጃቸውን ሰዎች፣ በሰዓቱ ሊያጽናናቸው ሊፈውሳቸው የፈለጋቸውን ሰዎች ያሳየኛል። የሚገርማችሁና በዚህ መልኩ የጌታን የተቀበሉ አሉ፣ ነፃ እግዚአብሔር ያወጣቸው አሉ፣ ባክ ያደረጉ የተመለሱ አሉና የሚገርም ነገር እንደዚህ እግዚአብሔር እየሰራ ነውና ይሄንን ነገር ማስለመድን ብቻ ሳይሆን በቃ አሁን ገብቶኛል። በዚህ መልኩ እግዚአብሔር በኃይል መስራት እንደፈለገ ገብቷቸዋል። አስፋልት ላይ ወተን ወንጌል ስርጭት የምንወጣበት ቀን አለ። ያ ሌላ ነው። ይሄ ደግሞ ዋን ውስጥ ለውስጥ ገብቶ ጌታ የሚያወጣቸው ሰዎች አሉና አሁን ይሄንን በኃይል እያደረገ እያየሁ ነው። በጣም ብዙ ምስክርነቶች አሉ እና አንዳንዱን ወደፊት የሚያጋጥመኝን ከእናንተ ጋር እየመጣሁኝ ሼር አደርግላችኋለሁ፣ ምስክርነት ስለሚጠቅም ማለት ነው። እና መንፈስ ቅዱስን መታዘዝ በቃ በጠቅላላ ያስፈልጋል ወገኖች። እግዚአብሔር በልቡ ብዙ ሐሳብ አለውና የሚሄድለት ሰው ይፈልጋል፣ የሚሰማው ሰው፣ የሚታዘዘው ሰው ይፈልጋል። ገባችሁ? በተለይ ውስጥ ያሉትን ተደብቀው ያሉትን እግዚአብሔር በእውነት በጣም ሊረዳ ይፈልጋልና ታዘዙ መንፈስ ቅዱስን ወገኖቼ። እና ምንድነው የሆነው? እዛ ሾፒንግ ሴንተር ሄድኩኝ እና ወርቅ ቤቶች አሉና አንደኛዋ ወርቅ ቤት እዛ እንድገባ አደረገኝ። እና የገባሁበት ወርቅ ቤት 3 ሰራተኞች አሉ። ከ3ቱ ሰራተኞች ውስጥ አንደኛዋ በጌታ ናት፣ አንደኛዋ ካቶሊክ ናት። ካቶሊክ ሆና ግን በጣም ቃል የምታነብና ጌታን በጣም የምትወድ ናት። 3ኛዋ ደግሞ እምነት የላትም። እና አጋጣሚ እምነት ወደ ሌላት ነው የሄድኩት። እኔ የ3ቱን እምነት መጀመሪያ አላወኩም፣ ዝም ብዬ ነው ወኪን ያደረኩት። ያችን ግን ልጅ ጌታ ይሰጠኝ እና ቀለበት ምናምን አሳየኝ ብያት ዝም ብዬ እያየው ቀለበት ሳወራት እጇ ላይ ጥፍር ቀለም የተቀባችው የሃሎዊን ስዕል ምናምን የሰይጣን ተስሏልና በቃ መንፈስ ቅዱስ አፌን እንድከፍት ሲያዘኝ ጠየኳት። ለምንድነው እንደዚህ ያደረግሽው? ለምንድነው ይሄ ትርጉሙ ምንድነው አሁን ላንቺ ምናምን ጥፍርሽ ላይ ያለው ስላት በቃ ሰዎች ሲያደርጉ አይቼ አደረኳለች። ደግሞ እሷ በእድሜ ከሁሉም ታንሳለች ከነዛኞቹ ማለት ነው። ከዛ በዛ እያወራኋት እያለውኝ ሌሎቹም ሰሙኝ፣ ሰራተኞቹ ሰሙና በጣም ደስ አላቸው። ለምን ሁልጊዜ ይሰብኳታል እነሱም ለካ ሁልጊዜ ወደ ጌታ ነይ ይሏታል። በጣም በሚገርም ሁኔታ ደግሞ የስቶር ማናጀራቸው እንትን ናት፣ የሰይጣን አምላኪ ኒው ኤጅ ተከታይና አምላኪ ዋና ናት። በቃ ዋና እንዲያውም አባል ትመለምላለች። እና ይችንም ልጅ እንትን እያለቻት ነው፣ በቃ ካልሄድሽ ከኛ ጋር ጆይን አድርግ እያለቻት ኦሬዲ አሳምናት ቀን ቀጥራላታለች ይዛት ልትሄድ። እነዛኞቹ ደግሞ ኖ ወደ ጌታ ይሻልሻል እያሉ ይከራከራሉ። እሷ ግን ወደ ማናጀሯ አዘንብላ ባለችበት ሰዓት ነው እግዚአብሔር ለካ ይላከኝ እዛ። ከዛ እነሱም ወደ እኔ መጡ። አንደኛዋ ሃሌሉያ ትላለች፣ አንደኛዋ ጎ ሲስተር ፕሪች ትለኛለች። በጣም ተደሰቱ። ምንድነው ስለነገሩኝ እኔ በጌታ ነኝ፣ እሷም ደግሞ እንደዚህ ነውና ሁልጊዜ ነው የምንሰብካት። ዛሬ እግዚአብሔር ነው አንቺን የላከሽ፣ በእኛ አልሰማ ስላለች ሊያስመልጣት ነው ጌታ አንቺን የላከሽ አሉኝ። እና ያቺ ልጅ ደነገጠችው፣ የእውነት ደነገጠች። እና ለምን በቃ እግዚአብሔር በእንደዚህ አይነት መልኩ ሲመጣ ያስደነግጣል ወገኖቼ። እኔ አልኳት እውነት ልንገርሽ የወጣሁት ጌታ ልኮኝ ነው አልኳት። ጌታ ልኮኝ ነው በቃ አለቀ። እና ወደ ጌታ ነይ አልኳት። ለሰይጣን ሃይማኖት ልሂድ ካልሽ አልኳት ደምሽን አፍስሰሽ ሳክሪፋይ አድርገሽ ወይም የሆነ ነገር አምጥተሽ ደም አፍስሰሽ ሳክሪፋይ አድርገሽ ብዙ ዋጋ ከፍለሽ ነው የምትገቢው። ስትወጪም
ልውጣ አልፈልግም ብትይም መከራው ብዙ ነው፣ ይከተልሻል፣ ብዙ ዋጋ ያስከፍልሻል። በዛ ላይ ሲኦል ነው የምትሄጂው፣ የዘላለም ሞት ያጋጥምሻል። በዚህ ምድር ላይም ዲፕሬሽን፣ ጭንቀት ነው የሚሰጥሽ፣ ሰላም የለም አልኳት። ክርስቶስ ግን ብትመጪ ሳክሪፋይስ የተደረገልሽን አምነሽ ነው የምትመጪው። ሰይጣን ጋር ስትሄጂ ከፍለሽ ነው፣ ወደ ክርስቶስ ስትመጪ ግን ተከፍሎልሽ ነው። እና እባክሽ እህቴ አትቸኩይ፣ ወደ ጌታ ነይ። ጌታ ሊያድንሽ ይፈልጋል። ላንቺ ነው ዛሬ ነው የመጣሁት አልኳት። በእውነት ነው የምነግራችሁ፣ ላንቺ ነው የመጣሁት ዛሬ። ዋጋ ትከፍያለሽ። ኢየሱስ ይወድሻል። በደሙ ማመን ብቻ ነው የዘላለም ሕይወት ይሰጥሻል፣ ሰላም ይሰጥሻል። እዛ ከገባሽ ግን አትወጪም። መከራ ነው። እግዚአብሔር ለዛ ነው እኔ ላከኝ ብዬ ደጋግሜ ነገርኳት። እንዲያውስ አልኳት ጊቭ ጂሰስ ኤ ትራይ ኢፍ ዩ ዶንት ላይክ ሂም ዘ ዴቪል ዊል ቴክ ዩ ባክ አልኳት። ከዛ ያ ዳት ሜክ ሴንስ ምናምን አለች። ከዛ ልቧ እንትን አለ፣ ደነገጠች በቃ። እና እነሱም አብረው ከኔ ጋር መጡ። በቃ ስልክሽን ስጭኝ፣ አንድ ላይ ተሰብስበን ሶስታችንም ቸርች እንሄዳለን። ኢየሱስ ክርስቶስ ለዘላለም ጌታ ነውና ያችን ልጅ አሁን ቸርች ልንወስዳት ነው። ስልክ ቁጥሯንም ሰጥታናለች። ወገኖቼ ለእናንተም አሁን ይሄን ለምትሰሙ እህቶቼ፣ ወንድሞቼ፣ ኢትዮጵያኖች፣ ኤርትራያኖች በገንዘብ ምክንያት ወደ 666 እምነት፣ ወደ ኢሉሚናቴ፣ ወደ ሰይጣን እምነት ወገኖቼ ወደ ኒው ኤጅ እገባለሁ ብላችሁ የተነሳችሁ ሰዎች ተጠንቀቁ። አንደኛ ወደ ሲኦል ነው የምትወርዱት፣ የዘላለም ሞት አለ። ሁለተኛ መስዋዕት ከፍላችሁ ያንን ሁሉ ዋጋ ከፍላችሁ ዘመናችሁን በጭንቀት በፍርሃት በናይትሜር ነው የምትኖሩት ወገኖቼ፣ ዘመናችሁን ሁሉ። ኢየሱስ ክርስቶስ ግን ዋጋ ከፍሎላቸዋል፣ ሳክሪፋይ ተደርጎላቸዋል። ሰይጣን በእውነት ሳክሪፋይ አድርጎ ያስገባል። ኢየሱስ ግን ራሱ ሳክሪፋይ አድርጎ ያስገባችኋል ወገኖቼ ወደ ኪንግደሙ። እና ተጠንቀቁ እባካችሁ ወገኖቼ፣ ለማራሳችሁን አትንዱ። ውሸት ነው። የህይወታችሁን በሙሉ የምታዝኑበት ነገር ይሆናል። ልውጣ እንኳን ብትሉ ዋጋ ያስከፍላችኋል። እየተከተለ ልጆቻችሁን፣ ትዳራችሁን፣ ቤተሰቦቻችሁን፣ ዘሮቻችሁን ይበቀላል ሰይጣንና ተዉ፣ ወደ ክርስቶስ ኑ፣ ይቅርባችሁ። ይህ አሁን እየተስፋፋ ያለ የኒው ኤጅ የሰይጣን ሃይማኖት ይቅርባችሁ። የመዳን ቀን ዛሬ ነው። ወደ ጌታ ተመለሱ ወገኖቼ። የዘላለም ሞት በጣም ያስፈራል። የዘላለም እሳት በጣም ያስፈራልና ይህንን ለእናንተ ተውላችኋለሁ። ወደ ክርስቶስ ኢየሱስ ኑ። ኢየሱስ ዋጋ ከፍሎላችኋል። ዕብራውያን ምዕራፍ 9 ቁጥር 22 እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል፣ ደምም ሳይፈስ ስርየት የለም። ደም ሳይፈስ ስርየት ስለሌለ ኢየሱስ ደም አፍስሶላችኋል። በዚህ ደም አምናችሁ ብቻ መዳን ይሁንላችሁ ወገኖቼ። እባካችሁ ተመለሱ። ኢየሱስ ይወዳችኋል። አሁንም በኒው ኤጅ ደግሞ ያላችሁ ሰዎች ወደ ጌታ በሪፔንት ተመለሱ፣ በንስሐ ተመለሱ። ጌታ ይወዳችኋል፣ እጁን ከፍቶ ይጠብቃችኋልና